ይህንን በመፈክር ለዓለም የገለጽ ኢትዮጵያ የሁላችን እኔ ራሴ የኔ ጽሑፍ ናት። ክርስቲያኑ ወገናችን ተጠብቆ መብታችን እንድንሰራ ለሀገራችን ተሰለፉ ከጎናችን። አስተያየት አድርገን እስላሙ ብቻ እንሰለፍ የሚል ነበር። ጃሊየተል የመንያ ትምህርት ቤት፣ አባድር ትምህርት ቤት እነዚህ ሁለቱ ጋራ ተወያይተን ተመካክረን ነበሩ። ብዙ ሰዎች ከአጠገቤ ሙተዋል። አብረን ከዚህ ትምህርት ቤት አንድ ትምህርት ቤት ከንተ አንድ ስንል የነበርን ጊዜ ይሄ ክርስቲያን ከጎናችን ይሰለፉ የሚል የሚያስተያየት ነው አውቃለሁ። ለመጀመሪያ ጊዜ አንዋር መስጂድ ላይ ሰሌዳ ተተክሎ በሰላማዊ ሰልፉ ጊዜ የሚነበብን ግጥም መፈክር አቅርቡ አሉ። የኔ ቃል ናት መጀመሪያ የተጻፈችው። ምን የምትል ናት? ክርስቲያኑ ወገናችን ተጠብቆ መብታችን እንድንሰራ ለሀገራችን ተሰለፉ ከጎናችን። ኢትዮጵያ የሁላችን እኩል ይሁን መብታችን እንድንሰራ ለሀገራችን ይጠበቅ መብታችን። ዩኒቨርሲቲዎቹ ናቸው ግጥሟን በዚች ያስተካከሉልኝ። የኔ በዚች ሐሳብ ናት እንጂ እንደዚህ አቀማመጥ አይደለችም። ይቺ እነሱ ነው ያስተካከሉልኝ። ከዩኒቨርሲቲ ጋር አንድ ሆነን እንዴት መጀመሪያ እንደተነሳና ይሄ ዩኒቨርሲቲ ሱብሃንአላህ ዓለም የሚገለባበጥበት የአላህ ፈለክ ነው እላለሁ እኔ። እዛ ያሉት ተማሪዎች እዛ የሚሉትም እንደው የእነሱን ማውራትም ይከብደኛል። እነሱ ከጎናችን ናቸው። አንዋር ግቢ ነው ቦታችን። የምንሰበሰብበት ቀን አለች። እዛ እንሰበሰባለን። ተደብቀን ነው አብዛኛው። ብዙ መደበቅ አለ። ቀስ በቀስ ነው፣ ቀስ በቀስ ወለው ሌላ